ምንና ዋና አማራ ራሱ እንትና እንዳሳሰሩ ሲጣሉ ይታወቃል። ይሄ ማን ነው? ፋኖ ሽማግሌው ሰውዬ ሸዋው የተባሉ ሰውዬ አርበኛ እንትና ምናምን። ያው እሱ ነው ደግሞ ሌላው ችግራችሁ። የእናንተ ፖለቲካ የተደራጀም አለመሆኑ ያው ብዙ የጎበዝ አለቃ ይባላል ግን ቤዚክሊ ወርሎርዶች ናቸው። የጃንጃዊድ ወርሎርዶች ስለበዙ ሁሉንም ትራክ ማድረጉ እንትን አስፈላጊ ባይሆኑ እንደ ዲያስፖራ ግን ለህብረተሰብ የሚጠቅም ለፖለቲካው የሚጠቅም ነገር የሰራችሁ እንዳልሆነ ግልጽ ነው። ሶ ቱ ቲንግስ ካን ቢ ራይት የስ ብልጽግና ብዙ ችግር አለበት፣ ግን እናንተ ስፔሲፊክ ነው የአማራ ዲያስፖራ ደግሞ ቶክሲክ እንደሆነም ዓለም ሁሉ ያወቀው አደባባይ ያወቀ ነው። ስለዚህ ባንወሻሽ ለማለት ነው። ፍሬ ይኸው በቃ እሺ፣ ወደ ማሽቃበጥሽ ቀጥሽ እናሽቃብጥሽ። አንድ ጊዜ ዩሪ አንተ ትናገራለህ፣ አንተ ትመልስለታለህ። ይሁን ለትራያንግል እኔ ኢትስ ኦኬ ታዩ እዚህ መጣን ትግራይን እንደዛ ብትጠይቃቸው በሙሉ ልብ አማራን እንደዛ የምትጠይቀው አይነት ኦሮሞንም ሁሉንም ኢኳል ብለህ ምንም አይነት ችግር የለብኝም። ያንተ ፒሲ ታርጌት የምታደርገው ኤቭሪ ዴይ እነሱን ነው። ለዛ ነው ኢትስ ጉድ። እኛ እኮ እንወደዋለን ብሔርተኝነታችንን 50% ይገነቡልን እንደ አይነት ጠላቻዎች ስለሆኑ የአማራ ብሔርተኝነት ነው። አሁን ትግራይ ላይ ጀነሳይድ እሺ፣ አሁን አንዲት ፖይንት ልናገር። በነገራችን ላይ ራሳችሁ ባጠናችሁት ያው የአማራ ጥላቻው ተጨምሮበት በመቀሌ ዩኒቨርሲቲ 9% ነው። ጌታቸው ረዳ ነግሮናል። 76% ጄኖሳይድ ፈጸመብን ከምትሉት ሻዕቢያ ጋር you are okay ኤንድ ያጣፍጥላችሁ ነው የምንለው። ያው የሞራልም የህሊናም ብዙ ጊዜ ተጠያቂነት ስለሌለ ህዝብ መቋመሪያ ስለሆነ ለእናንተ ብዙም ችግር የለውም። እኔ ምን አገባኝ። ህዝብህን አስይዘህ እንደ ሂውማን ሺልድ ምናምን በፖለቲካ ቆምርበታለሁ። ዛሬ ደሴ ላይ በርካታ የትግራይ ሰዎች አብረውን ይኖራሉ፣ አብረውን ወደፊት እንዲኖሩ እንፈልጋለን። አይ እኔ ፖለቲካ እሺ ችግር የለውም። ቆይ እኔ ባነሳው ጥያቄ አውድ ላውራ። ብሔር ማንነት አልሰጠሁትም። ኦሮሞ ነኝ። አይ you're not ኦሮሞቹና ያናን አውቃቸዋለሁ። አንተ ኦሮሞቹን ሁሉ ታውቃቸዋለህ። ኤኒዌይስ ምንድነው ቲፒኤልኤፍ ነው በለው። እኔ አንድ ፖይንት ላስቀምጥ። ቆይ ተውኝ። አንግል ተናገረ። ተው እባክህ አንድ ፖይንት ላስቀምጥ። እንዴ ወፍራም ቆዳ ከሌለ አንዴ ኧረ ሰው ማቋረጥ ነው። አይ ቅድም ልለው ብዬ የተረሳ ነገር ነው። በጣም አይ ግድ የለም አንድ ፖይንት አነገልበል ነው። አይዞህ እንዳንተ አላረዝም። ሻዕቢያ ባይዘው የአማራ ጥላቻ ምናምን የሚባለው እንትንም የላቸውም እንድታውቀው ብዬ ነው። አውቃለሁ ሁለት የትግርኛ ተናጋሪዎችን አላያንስ ለመፍጠር እና ደግሞ ይሄ 70% የአማራና የኦሮሞ ህዝብ ሲቪል ዋር ውስጥ ቢገባ ምናምን የሚል ሲሊ ካልኩሌሽኖች አሉ። አይ ቲንክ ይህንን ህዝቡ አሁን ስለተረዳው የተሸነፈ ፖለቲካ። እኔ ግን የሚገርመኝን አንድ ፖይንት አንተ ያነሳቸውን ብቻ ነው ማነሳው። የአማራ ፖለቲካ ያልተደራጀ ነው፣ ግን በአጠቃላይ ቀኑ ሙሉ ስታለቅስ የምትውለው ስላልተደራጀው የአማራ ፖለቲካ ነውና ይሄ ፈገግ ያስብለኛል። አይሚን ሳንደራጅ ከሆነ እንዲህ የምናስለቅስህ አይ ቲንክ እኔ እንዳንደራጅ ነው ራሱ መሆን ያለበት። ምክንያቱም ኦልሬዲ ሳንደራጅ አሸንፈናል እኮና you talk about አማራ 24/7 ኖ ሞር ምናምን። ለምሳሌ የኖ ሞርን ላንሳ። ኖ ሞር ሄልሜር ለአረጋዊ የምትባል ትግራዋይ ጎበዝ የራሷን ኮንስቲትዩንሲ የሞገተችበት ነው እና ይሄ ለዲሞክራሲ ይጠቅማል። የትግራይ የፖለቲካ ኃይል በበጎ አይቶ ልጅቷን በጠላትነት ባያሳድዳት ሪኮሜንዴሽን የዛኔም ሰጥተናል። የኖ ሞር ሙቭመንትን አንደግፍም፣ ግን ደግሞ ኦርጋኒካሊ ከኛ የበቀለ አይደለም። ኢትዮጵያኒስት አማሮች አሉ፣ ዛሬም አሉ። የብሔር ፖለቲካ አይጠቅምም ብለው ያስባሉ። ሀገሩ ባርባሪክ ሆኖ ወደ ብሔር ፖለቲካ ባያድግ ኖሮ ይሄ ፖለቲካ ሜንስትሪም ሆኖ ቢጫወት ማይኖሪቲ የጉራጌ፣ የትግራይ፣ የሲዳማ ተወላጆች ስልጣን ይይዛሉ። ዛሬ ግን ባለው የብሔር ፖለቲካ እግዚአብሔርን ካልፈራ ኦሮሞና አማራ ሀገሪቷን ተካፍሎ ካንተ ጋር ወሬ ማቆም ይቻላል። በነገራችን ላይ ዝም ብሎ አሁን እኔና ያና ስልጣን ብንይዝ ሀገሪቷን ለሁለት ተካፍለን እኔ አሁን ኢሬሌቫንት ከሆኑ የፖለቲካ ቡድኖች ጋር ማውራት ራሱ ጊዜ ማባከን ነው ብዬ ነው የማስበውና እንደዛ የሚያደርግ የፖለቲካ ስርዓት የተከልኩት እኔ አይደለሁኝም። ማጆሪታሪያን ህገ መንግስት ይጠቅመኛል ብለህ ተክለሃል፣ ደግሞ መተኔ ላይ ታለቅሳለህ። ኖሞር የሚባል ድግስ የራስህ ወርቅ ልጅ ሄርሜላ አረጋዊ ባገዛዝ ሞታ ትሞግታለች። እንደ ጉዳዩ ባለቤት አማራ ነው ብለህ ታለቅሳለህ። እኔ ኖሞርን እንዴት ነው ማየው? በአገር ማለት ህዝባችን ተጨቁኗል ብለው የሚያምኑ ትግራዋዮች መንግስትን ታገሉ። አይ ይሄም መንገድ አለ ብለው የሚያምኑ ትግራያኖችና ሌሎች ትግርኛ ተናጋሪ ኤርትራውያን
ኖሞር የሚባል የጋብቻ የሚመስል አይነት ሙቭመንት ይዘው መጡ። የኖሞሩ ካምፕ የነ ኤርሜላ አረጋዊ ካምፕ ገልብጦ ገረፈ። ሶ ዋይ አር ዩ ክራይንግ? እኔ ጋር መጥተህ እኛ ህዝባችንን እያደራጀን ነበር። ኖሞር ውስጥ የተሳተፉ አማሮችን በጣም እንቃወማቸው ነበር። ግን የፖለቲካ ግምገማ እንደ ገለልተኛ አካል ስጥ ካልከኝ ገልብጠው ገርፈውሃል። ሶ ዶንት ክራይ ሪቨር እኔ ላይ ነው። ሌላው ነገር ትራያንግል ኖሞር ሙቭመንት ላይ ነበር እንጂ ተገራፊ አይደለም። ኦኬ ከነበረም እንግዲህ አላቅም። እኔ ብዙ ጊዜ ትግራይ ዘመም ነኝ እያለ ሌሎች ቤቶችን ስለሚያወራ ነው። እሺ ሌላው ደግሞ የጠየቀው ጥያቄ ጌታቸው በየነ ገንዘብ ሰበሰበ። ጌታቸው አማራ ነው፣ ገንዘብ ሰበሰበ። እኛ የኤርትራውያ ትብለጥ ስለምትሰበስበው ገንዘብ ኮንሰርን አድርጎን ኦዲት አድርገን ያስወጣኝ ያለ ሰው አለ። ቆይ አንዴ ልጨርስ። እኔ ጥያቄ ስለጠየቀ ነው ባይዘወይ እና ቆይ አንዴ ትሪያንግል ስለጠየቀኝ ልመልስ። ይኸውልህ አሁን ሌሎች አማሮች እኔም እስማማለሁ። አያና ባይዘወይ ቹቹ እኔም እንውጣና እኛ እንወጣላችኋለን። አይ እኔ ለአንድ ላርግና ያው ቹቹን አስገብተው ይያያሉ። ዞሮ ዞሮ ኦሮሞና አማራን ነው የሚሰድበው። የማይኖሪቲ ፖለቲካ ነው። ግን ለቹቹም ጭምር አማራና ኦሮሞ እግዚአብሔርን ካልፈሩ ሀገሪቷን ተካፍለው መሄድ ይችላሉ። ግን ያደርጋሉ ማለት አይደለም። ያለው ሰው ማጆሪቲዎችን አጋጭቼ ሲቪል ዋር ፈጥሬ በብልጣብልጥነት ምናምን የሚል ፖለቲካ ካለ እርግፍ አድርጋችሁ ተውት። ይሄ ለቹቹ የጌታቸው በየነ ጉዳይ፣ ጌታቸው በየነ ለአማራ የሚሰራ ሰው ነው። አማሮችን ገንዘብ ጠየቀ፣ አማሮችን አደራጀ፣ የተራቡ አማሮችን ረዳ። ኬስ ክሎዝድ። የሰበሰበው አንዴ ልጨርስ። ቆይ አንዴ እሺ፣ ኦኬ ቆይ ትሪያንግል አንዴ ልጨርስ። የሰበሰበው ከአማሮች ማን ለሰጠ ማን አይኗ ቀላ ምናምን ይባላል ብዙ ጊዜና የሰበሰብለጥ የምትባል ኤርትራዊ ስለምትሰበስበው ገንዘብ አንድም ቀን ኤቭሪ ፍራይዴ ገንዘብ ይሰበስባሉ። እንዲያጣፍጥላቸው ምን አገባል? ሞስት ፕሮባብሊ ሀጎስ የሚባል ትግሬ ነው ገንዘቡን የሚሰበስበው ለፈለገው ዓላማ። የትግራይ ልጆች ኦዲት ያርጉት። ለምን እንደምትጠይቅ ታውቃለህ? አማራ በተቋም ተደራጅቶ ከመጣ ያንተ አይነት ጸረ አማሮች በአማራ ብሔርተኝነት ስለሚከረከሙና ጀንበራቸው ስለምጠልቅ የአማራ ብሔርተኝነት መጠንከር ለእንዳንተ አይነት ሰዎች የመርዶ ያህል ስለሆነ ምናልባት የራስህን ኮንስቲቱዌንሲ ትግል ከምትከታተልበት ፓሽን በላይ ጌታቸው በየነን ትከታተላለህ። which is good። ጊዜያችሁን አባክኑ። እኛውን ስለ አጎስና ትብለጥ ያው አንከታተልም ለማለት ነው። አሁን የሰማሁት ጥያቄዎች አማሮች አልተደራጁም ምናምን እንደዚህ ናቸው፣ ባርባሪክ ናቸው፣ እንትን ናቸው፣ ሄት አላቸው ምናምን ይልሃል። ደግሞ ይጨነቅልናል በሌላ መልኩ መጥቶ አማሮች በበቂ አድቮኬሲ ያልሰሩም ምናምን ነው። እንዲህ አይነቱን ጭንብላም እኮ ነው ገልብጠን። አሁን የኛ ህዝብ የሚወዱንን ይወዳል፣ የሚጠሉንን ተጸይፎ ይቆማል። እኔ ከአያና ጋር ሲቪል ኮንቨርሴሽን ማድረግ እችላለሁ። ቢኮዝ አይ ኖ ሰዎች በተጨፈጨፉ ጊዜ እንኳን አንዳንዴ አም ሶሪ ምናምን ብሎ ያውቃል። በውስጥ እንኳን ኮንደለስ ይልካል። እንዳንተ ነፍሱ በሰዎች ግድያ እንደማይረካ 100% እርግጠኛ ነኝ። ከእንዲህ አይነት ሰዎች ጋር ሲቪል ኮንቨርሴሽን እያደረግን ሀገሪቷ አት ዋን ፖይንት ታድሳ የአማራ ብሔርተኝነት መጠንከር ኢትዮጵያ ለሚባለው አካል ቢኮዝ እኛን መግደል፣ መጨቆን፣ መበዝበዝ የሚፈልጉ አካሎች ስልጣናቸው በገነገነ ቁጥር በብሔርተኝነታችን ካልከረከምናቸውና የማስፈጸም አቅማቸውን ካልገደብን አደገኛ ስለሚሆኑ አደረጃጀት ኦላ በለው ቲፒኤልኤፍ በለው ሻቢያ በለው በህዝባችን ጥቅም ላይ ከመጣ ይሞገታል። ከዛ በተረፈ ግን በህዝብ ጥላቻ ያበዱ ተምረው ያልተማሩ መድረክ ያገኙ ሲመስላቸው ማህበረሰብ አንገቱ አንድ ሆኖ በአንድ ሰይፍ ቢቀሉና ቢጨርሱ ደስ የሚላቸውን ሰዎች እኔ ቁጭ ብዬ ብሔርተኝነቴን መገንቢያና ማቀጣጠያ ነው የማደርጋቸው። እና አንተ ብዙ የምትጠይቃቸው ጥያቄዎች ሬሌቫንት ሆነውም አይደለም። ጥላቻን ስለማውቀው ባይዘኔ ጥላቻ የሚያወሩ ሰዎች ጋር ዲስከስ ማድረግ ያስደስተኛል። ቢኮዝ አሁን እኔን ተከትለው የመጡ አማሮች አሉ። አንዳንዶቹ እዚህ ሀገር ላይ የአማራ ጥላቻ ስለረገበ የብሔር ፖለቲካችንን እናርግበውና ወደ ኢትዮጵያዊ ብሔርተኝነት እንመለስ እያለ ብቸኛ ብሔርተኝነትን የሚታገል ካምፕ ያለው አማራ ውስጥ ነው። ይታገሉናል መጥተው እንዳንተ አይነቶቹን ሲሰሙ ከእንቅልፋቸው ይነቃሉና ፐርፐዝሊ ነው ባይዘው ከእንዳንተ አይነት ሰዎች ጋር ማወራው። በተረፈ ጌታቸው በየነ ነው አተኩረህ የጠየቀዋል። እኔ ሞር ፕሮዳክቲቭ የሚሆነው በብሔርህ ኦሮሞ ከሆነ ለማታዳመጥ
ፖይንቱ ምንድን ነው ታውቃለህ? ለምን አንድ ፖይንት ግድ የለም ለአንድ ላርገውና ከዛ እኮ እንደልብት ዩሪ ምን አለ የአማራ ጥላቻንም እወደዋለሁ። ትሪያንግል እኮ ነው ይላል ለአማራ ዲያስፖራ የተወራው ባይ ዘ ዌይ እንትን ነው ከአማራ ኤሊት ጋር እናወራረዳለን ሲባል ገበሬውን ቆይ አንዴ ትሪያንግል አንዴ ለአንድ ላርግና ትቀጥላለህ። ይኸውላችሁ ከአማራ ኤሊት ጋር እናወራረዳለን ማለት ምን ማለት እንደሆነ ታውቃላችሁ? ገበሬው ሳይማር መሬቱን እያፈናቀልን መሬቱን እየተካፈልን በኢትዮጵያ ውስጥ የፖለቲካ ጭራ አድርገነው ዲፖለቲዛይዝ ያደረገ የደህየ እግሩ የተቆራረጠና እድሜ ልኩ በቦላሌ የሚዞር ገበሬ ጋር ችግር የለብኝም። የገበሬው ልጆች ከተማሩና ጥቅማቸውን መጠየቅ ከጀመሩ ግን እጨፈጭፋቸዋለሁ ማለት ነው። ከአማራ ኤሊት ጋር ወራረ አንተም የጠየቀው ጥያቄ እንደዚህ ነው። የአማራ ዲያስፖራ ትሉናላ። ልክ እንደ ዋለልይ መኮንን ቲሲስ ስትፈልጉ የአማራ ነገስታት ትሉናላችሁ። አማርኛ ቋንቋ ተናጋሪዎች የአማራ ነገስታት እናንተ ብላችሁን ተጨፍጭፈን ጨርሰንበት አው የአማራ ነገስታት ናቸው ደግሞ ስንል መታችሁ ታለቅሳላችሁ። ሶ መደምደሚያው ምንድነው? እኔ አሁን አንዲት ፖይንት ነው ለአንተ አስተያየት መሰጠ ባይዘይ ትችትም እንዲህ ምናምን መቀጠል አለብህ። ህዝብም የሚነቃው በዚህ ውስጥ እኮ ነው። እኔ እኮ ላቤት እኔ ባይዘይ ከአያና ጋር ከማውራው አያና ሞር ፖለቲካውን አሹሮታልና በጣም ፍትሃዊ ይመስላል። ካደገኛ ትርክቶች ያፈገፍጋል። ጭራው አይያዝም። እንዲህ አይነት ሰዎች ለፖለቲካ ያስቸግራሉ። ሂዝ ሞር ኦፍ ኢትዮጵያኒስት። አያና እኮ አሁን ዩኒቨርሳሊስት ቪው ይዞ ነው የመጣው። ከአያና ጋር ፖለቲካ ማውራት ከባድ ነው። አንተ ግን የአማራ ጥላቻ ከጨረቃ የሚታይ ስለሆነ ዊ ኦል ነው ጌታቸው በየነን ለምን እንደምትከታተለው። የአማራ ፖለቲካ ወደ ምን እያደገ ነው? ወደ ተቋም እያደገ ነው። መሬቶቹን ወደ መጠየቅ እየመጣ ነው። ይሄ ህዝብ ተደራጅቶ ከቆመ በጥላቻ የገነባነውን የጥላቻ ብሔርተኝነት ያፈርስብናል። ቢኮዝ አማራ ቁጥሩ ብዙ ነው። ለምሳሌ እኔ ፖለቲካ ማውራት ብፈልግ አንተ ጋር መምጣት አይጠበቅብኝም። ህዝቤ ቁጥሩ ብዙ ነው። ሀገር መሆን አንፈልግም እንጂ መሆን ብንችል 4 ትልልቅ ክልሎች የሚወጣቸው መሬት ያለንን ህዝባችን በጣም ሰፊ ነው። በናቹራል ሪሶርስ ሀብታም ነው። ኤንድ የፖለቲካል ኤሊቱ ሞር ኢትዮጵያኒስት ሆኖ የተሳከረ ወደ ቤቱ አልሰበሰብ እያለ አስቸግሮም ቢኮዝ ይሄ የሞራል ቫሊዩ አለኝ ብሎ ያስባል። ባርባሪክ የሆነ ሀገር ውስጥ እየኖረ እንደዚህ እንዳንተ አይነት ያሉ አተግራስ ሩት ሌቭል ያሉ ጥላቻዎች መሬት ላይ ወደው አንገት ሊቀነጥሱ የሚችሉ ጥላቻዎች እንዳሉ እያወቀ ስቲል ኢትዮጵያዊ ካልሆንን ብሎ የሚታገለን ስለሆነ ነው እንጂ በቂ ሪሶርስ አለን፣ በቂ ህዝባችንን ማደራጀት እንችላለን። እና አይ ቲንክ ጥላቻው ካዋጣ መቀጠል ነው። ፍሬ ቴንክ ዩ። አይ ቲንክ አንቺ ላይ ብዙ ጊዜ ፌርነስ አነባለሁ። ኢቭን አማራ ላይ ሰዎች ሲገጠውጡ አስቁመሽ ይሄ እንትን ለማለት የምትያቸው ነገሮች ለትክክለኛው ይሄ የገበሬው ጥቅም የሚጣረዝ አይደለም አይደል? የትግራይ ገበሬና የአማራ ገበሬ ጥቅም አንድ አይነት ነው። የወጣቶቹም ጥያቄ ተመሳሳይ ነው። በነገራችን ላይ ማግባት፣ መውለድ፣ ማረስ፣ መኖር ፕሮስፐረስ ህይወት ኖሮ ምናምን እንደ ሰው ዲሁማናይዝ ሳይደረግ መኖር ነውና ለዛ አይነት ማህበረሰብ አንቺ የምታደርጊያቸው ለማሳየት የምትሞክሪያቸው ፌርነሶች ለማህበረሰብ ይጠቅማሉ ብዬ አስባለሁ። ለዛም ነው ባይዘው የምመጣው። ቴንክ ዩ አመሰግናለሁ። እሺ ጨርሻለሁ። ትሪያንግል አይ ቲንክ መልሼ አይ ትሪያንግል የራሱ አይ ጨርሻለሁ። በቃ አይ መለስኩልህ። ሰናይ ወይ ኬቢ የመልሱ በነገራችን ላይ ሰናይ ትናገራለህ ኬቢ ፍሬ እኔ እንትን ገድቤ ስለሆነ ግን አያገባኝም። ይቅርታ እኔ ጨርሻለሁ። እኔም እየወጣሁ ነው። አንዴ ትሪያንግል እንትና ኬቢ ፍሬ መሽቷል። እኔ ጋር ቢኮዝ ነገ እንትን ማለት አለብኝ። ነገ ስራ ስለምጋ ሌላ ግን ብቅ እላለሁ። እሺ አይ ቲንክ ቤትሽ ጥሩ ነው። እዚህ ቤት ጥሩ ፖለቲካ ማውራት ፍሬ እኔ ኬቢ መናገር ይችላሉ፣ ግን አግጬ ይዤ ነው ያለሁት ሰው እንዳይገባ። ኦኬ አንዴ ኬቢ ይናገር። ኬቢ የሚናገር ከሆነ ያው ሰውያችሁን በር ዘግቼበት ነው። ኦኬ ዶንት ወሪ። ኦኬ ኬቢ ይናገር። እሺ ፍራ አንድ ዛሬ ፌደራል ሆኗል። አያና አይ እንትን አለው አይነት አለው ሰው ልክ አለው። አዎ በጣም ፍሬ ከኬቢ በኋላ ወረፋ ሊያዝ። ኦኬ እኔ አድሚኖች ማለት ነው ሁላችሁንም አያየሁ ነው ደግሞ ወስድባችኋለሁ። ለምን እንደሆነ ታውቃላችሁ? አንድ ነገር አለ። ቹቹ አይ ላይክ ሂም በጣም ጎበዝ ነው። የኦሮሞን ህዝብ ተሳድቦብኛል አልነጋገርም ካለ ቹቹ ሌላ ቀን ትነጋገራላችሁ።
አይ ፍራ ኢትዮጵያን ግን በስነ ስተነኝ ስርዓት ካልሽ እኮ አንቺ ቹቹን ነው ማስገባት ያለብሽ እንጂ አያናን አይደለም። ኖ ሰደበ ነው። እኔ ስድብ ግን ሰደበኝ ነው ቹቹ ከእንትና የተለየ ምን ይሳደባል? ከዩሪ የተለየ ምን ይሳደባል? አሁን ዩሪ ትግራይ ያለው ነገር ምንም አይ ኬቢት መልሳለህ አትመልስም? አሁን ለምን በስነ ስርዓት ወይ እኔ ራሴ ልመልስ ማትመልስ ከሆነ ኬቢት እኔ ሁልሽ አንቺ የምትወጂው ከሆነ እዚህ ላይ ያሉ ሰዎች የሚፈልጉት ከሆነ ለምንድን ነው ስላለ አትችልም? እየጠበቁ እኮ ነው መታሰራችሁ። ሀሳብ ነው የሚሰጠው እዛ ባሻ ሀሳብ ነው ቹቹ ተመጥ ከተናገረ አባረው። ግን ኖ ፍሬ እኔ መምረጥ እችላለሁኝ። እኔ እወጣለሁኝ አልኩኝ እኮ። ኦኬ አንዴ ኬቢ እናገር። የእናንተን ጀቴ ንቅሩልኝ ነው። ኬቢ ተናገር አንዴ። በቃ በእኔ ትናገራለህ አያና። እሺ አንድ አይ ቲንክ አክቹአሊ ስተናል ጉዳዩን። ግን አሁን አንድ አያና በመሃል ያላት አንድ ነገር አለች። ስለ ክርክሩ መሃል ያው ቲፒኤልኤፎች ሪፖርት አድርገው ዲፖርት ያስደርጉታል ብሎ ነበርና አይ ቲንክ ይሄ ጉዳይ ሄዶ ሰሞኑን ከነበረው ጉዳይ ጋር ነው የሚላተመው። ሰሞኑን በነበረው ነገር አሁንም ክላሪቲ ለመስጠት አንደኛ የኦርጋናይዜሽን የለም ሄዶ ልጁ ሪፖርት ያደረገው። ልጁ የራሱ የኢሚግሬሽን ኬዝ ነበረው። እዛ ኬዝ ላይ ያ ነገር ሀፕን አድርጓል። ከዛ ያለፈ ሪፖርት አድርጋችኋል ባልተባለበት ያው የኛም ደና ቁራኖች አሉ በእኛ ሪፖርት ነው ሄዶ ብለው ክሌም አድርገው ወጡ። እንግዲህ አላቅም በየትኛው ሪፖርት እንዳሉ ያንን ነገር ይዞቷል። ነስታሊን ፕሮፌሰር ጌታቸው ብላ ሶ ከዛ ያለፈ አይደለም። ለምን እንደሳብከው አይ ቲንክ እንግባባለን አያና። ግን ያው አይ ዶንት ቲንክ ጥሩ ሴራ አይደለም ይሄ ሴራ። ሶ ዴድ ኢንድ ነው ሴራው ማለት ነው። ወዴት የሚያዳርስ አይደለም። ሲቀጥል አንድ ዩሪ ያለው ነገር አለ። አሁንም ትላንትም ክሌም ሲያደርገው ነበር አክቹአሊ ይሄንን ነገር የመቀሌ ዩኒቨርሲቲ ባስደረገው ጥናት 9% ብቻ ለአማራ ስለሰጠ ተጋሮች ተቃውሞት እያለ ነበር። አሁንም የመጀመሪያ ነገር ለምሳሌ ያንን ጥናት ከሚቃወሙት ሰዎች መሃል አንዱ እኔ ነኝ። አሩን ነው ለ9% ለእናንተ የሰጠውንም ከየት እንዳመጣው አላውቅም። ያንን ቁጥር እኔ በዛ ቁጥርም አላውቅም 9% መጣ የሚለውን። የመጀመሪያው የኔ ተቃውሞ የሚነሳው ሆፕፉሊ አብዛኛው የኤሊቱን ተቃውሞ ሊሆን ይችላል ብዬ አስባለሁኝ። መቀሌ ዩኒቨርሲቲ ጥናቱን ለማጥናት የሚያስችል አቅም የለውም። አንዱ ዩኒቨርሲቲ አቅም እንደሌለው ያክል ጎንደር ዩኒቨርሲቲም ከጦርነቱ መልስ ተቆፍሮ 50 ሺህ አጽም አግኝተን 50 ሺህ አማራዎች እንደተጨፈጨፉ ምናምን ብሎ ወጥቷል። በቅጡ ለጉንፋን የሚሆን መድኃኒት ፎርሙላውን ጽፎ ማውጣት የማይችሉ የኢትዮጵያ ዩኒቨርሲቲዎች ከአጽም ላይ ዲኤንኤ ለመለየትና ሊያውም በልክ የመጣ አጽም ላይ ዲኤንኤ የመለየትና በጄኖሳይድ ወቅት ተደፈሩ የተባሉ ሴቶችን በሺዎች የሚቆጠሩ ሴቶችን በዛች አጭር ጊዜ አጥንተን ነገሌ ይሄንን ፈጽመዋል ብሎ ሪፖርት ያማውጣት አቅም የላቸውም። አሰማተር ኦፍ ፋክት እነዚህ ጥናቶች በራሳቸው hundreds of millions of dollars የሚጠይቁ ጥናቶች ናቸው። የመጀመሪያ ነገር ከዛም በላይ ደግሞ ታይም ይፈልጋሉ። ስፔሻሊ መቀሌ ዩኒቨርሲቲ ይዞት ወጥቷል የሚባለው ጥናት ታይም የሚፈልግበት አንዱ ሪዝን ሴክሹዋል ቫዮለንስ ዩዙአሊ በባህሪው ያ ወንጀል በባህሪው ራሱ አንድ ሴት ልጅ ወራት ሊፈልግ ይችላል። ያ ፕሮሰስ አድሚት እስክታረግልህ ሴክሹዋሊ ቫዮሌት መደረጓን አድሚት እስክታረግልህ ድረስ ወራት የሚፈልግ ፕሮሰስ ነው። ሶ ኩዌሽነሪ በተነ ምናምን አይደለም ሴቶቹ ጋር ኩዌሽነር በተነ ተደፍረሻል አልተደፈርኩም ምናምን ኩዌሽነሪ ሞልታ ምትክበት አይደለም። የጌታቸው ቡድን ለምን ይዞት እንደሚመጣ ይታወቃል። ያንን ጥናት ይዞበት የሚመጣው አንዱ ሪዝን ያው ከኤርትራ ጋር አብይ ለሚያቀደው ጦርነት ነው። የጥናቱ ዋናው ቁጥር አበርካቹም 4 ኪሎ ያለው አካል ነው፣ ማንም አይደለም። ምን ያህል ሴቶች እንደተደፈሩ በማይታወቅበት የተደፈሩ ሴቶች ሁሉም ባልተዳረሱበት ምን ባላሉበት እገሌ ይሄን ያህል ፐርሰንት ፈጽሟል፣ እገሌ ይሄን ያህል ፐርሰንት ፈጽሟል፣ እገሌ 9% ነው ምናምን የሚል መረጃ ይዞ መምጣት አይ ቲንክ ይሄ ቅሽምና ብቻ አይደለም የሰውንም ኢንተለጀንስ በጣም ትልቅ ጥያቄ ምልክት ውስጥ መክተት ነው የሚሆነው። ሶ እኔ ስቃወመውም ኦር ሌላ የትግራይን ኤሊት ሲቃወመው ያንን ንግግር 9% ላንተ ተሰጠ ላንተ አልተሰጠም አይደለም። ጥናቱ በአግባቡ ይካሄድ። በእንደዚህ አይነት ጥናት ክሬዲብል የሆነ ትራክ ሪከርድ ያላቸው ተቋማት ይሄን ጥናት ያጥኑት። የነሱ ሪፖርት ይውጣ። የነሱ ሪፖርት እውነታውን ይዞት ስለሚወጣ ማለት ነው። እውነቱ 1% ላንተ ሊሰጥ ይችላል፣ 0.5% ላንተ ሊሰጥ ይችላል፣ 50 100ም ሊሰጥ ይችላል። ከቁጥሩ አይደለም ጉዳዩ። ጥናቱ ግን ያለምንም አይነት ፖለቲካል ሳቦታጅ በቅጡ ይሄ ጥናት ይደረግ ነው የሚባል ያለው። ሶ ያንን
ለፖለቲካ ይጠቅመኛል 9% ስለተባለን እሱን ተቃውሞ ነው የሚከራከሩን ያሉት የሚል እብደት ላይ የሚገባ ከሆነ አይ ሚን ያው እዛ ሜዳ ላይ መፈንጨት ይቻላል። ግን I don't think that's necessary እንዳስፈላጊ ነገር አይደለም። ዲቪዥን እና ሴፓሬሽን ለመፍጠር አይ ቲንክ ከዛ ከፍ ያሉ ብዙ አጀንዳዎች አሉ ዲቪዥን እና ሴፓሬሽን ሊፈጥሩ የሚችሉ። ይሄ ግን I don't think it's one of the division ፈጣሪ ነገሮች ሊሆን አይችሉም። የሰሞኑ ጉዳይ ላይም ያው ካያና ጋር ቅድም ያልኩት ጉዳይ ላይ አሁን እብደት ላይ ያለ የፖለቲካ ኤንቲቲ አለ። አሁን ለምሳሌ ፕሮፌሰር ጌታቸው ወጥቶ እነ ፕሮፌሰር ትንግርቱ ምናምን ቀጣይ ይሆናሉ አለ ማለት ፕሮፌሰር ጌታቸው ከሚያደንቃቸውና ለትግራይ ያስባሉ የሚላቸው ኤሊቶች ዛሬ 4 ኪሎ ከአብይ አህመድ ጋር አንሶላ መጋፈፍ የሚመስል ፖለቲካ ላይ ናቸው። ይሄ አክቹአሊ ይሄ መልእክት ለተጋሮች ነው። ከአብይ አህመድ ከዋናው የወንጀል አጋፋሪ ሰው ጋር የአንሶላ መጋፈፍ ላይ ናቸው ያሉት ፖለቲካው። ስለዚህ አንሶላ መጋፈፍ ላይ ከመጡ ይሄ አንድ ልጅ ተራ ልጅ ነው። ምንም ከአብይ አህመድ የከፋ ወንጀል ፈጽሞ አይደለም ምን ያህል አይደለም። ዋናውን ፕላትፎርም የሰጠው አብይ አህመድ ነው። ይሄ ልጅ ወንጀል ሰርቶ ከሆነ በስታሊን በኩልም ታስክ ፎርስ አቋቁመናል ይሄን የሚያረግ ምናምን የሚል ይሄ የእብድ አይነት ነገር ሬክለስ ሊመቶ አንተ አርገዋል ያልተባለን ነገር ክሌም የማረግ አባዜ አለ። ስታሊን አቅፎት ይዞሮ ከነበረው አወል ሰይድ የባሰ ኃጢአት ፈጽሞ አይደለም ይሄ ልጅ ማለት አሁን ዲፖርት ተደረገ የተባለው ሰለሞን የተባለው ልጅ ከአወል ሰይድ የከፋ ኃጢአት ፈጽሞም አይደለም በጭራሽም ሊገናኝ የሚችል አይደለም። ሶ አንፎርቹኔትሊ ያው የትግራይ ፖለቲካ የገባበት ዳውንፎል አንዱ አካል ስለሆነ ያው ሪፖርት አርጋቸዋል ባልተባለበትም እኛ ሪፖርት አርገናል የሚል አሮ ነው ሳም ሶርት ኦፍ ጀብደኝነት ተፈልገው ስለሚመጣ ያብደት ነው። ወደዛ አብደት ብዙ መግባት አልፈልግም። ነገሩ ግን እንደዛ አይደለም። ሆነታውም ልጁ ብቻ አይደለም ማጆሪቲ የኢሚግሬሽን ጉዳይ ያለባቸው ሰዎች እያጋጠማቸው ያለው ነገር ነው። ሶ እዛ ነገር ላይ ያለፈ ነው ልጁ። ሶ እነዚህ ነገሮች ማጥራት ያስፈልጋል ፍረ ከዛ የተረፈ ያው አይ ቲንክ የመጀመሪያውን ውይይት ተኗል። ሶ ሆፕፉሊ ወደሱ ውይይት ከመለሰን አያና ወደ ዳንኤል ክብረት ንግግር 2 ደቂቃ ብቻ ነው የምወስደው እዛ ላይ ወደሱ ንግግር ከመለሰን በዳንኤል ክብረት ጉዳይ አያና ሰው የሚወጣ ያለው ማለት አይ ሆፕ ሰው የሚሰለፍ ያለው በፖሊሲ ጉዳይ ምናምን ሆኖ ኦር ደግሞ በጣም በማይመለከተው ጉዳይ ቢሆን ዲያስፖራው ሰልፍ እየወጣ ያለውና ፖለቲካሊ ጽሁፍ እየጻፈ ያለው ጥሩ ይሆን ነበር። ግን አንፎርቹኔትሊ ሰው እየወጣ እየተሰለፈ ያለው ሰውና አትግደል ነው። ቤዚክ ሂውማን ራይት ነው የሚጠይቅ ያለው መንግስትን። ቤዚክ ሂውማን ራይት ማለት አታይም ዩዥዋሊ ላይክ ሌላ አደጉ የምትላቸው ሀገራት ላይ የአሜሪካን የሆኑ ዲያስፖራዎች እንግሊዝ ላይ ምናምን እንደዚህ አይነት ሰልፍ ሲወጡ አታይም። አንሪዘነብል በሆነ መልኩና ኢሎጂካል በሆነ መልኩ መንግስታቸው ወጥቶ ዜጋውን ስለማይጨፈጭፍ የኢትዮጵያ ዲያስፖራ ዴይ ናይት የኢትዮጵያ ፖለቲካ ላይ ለምን ይሳተፋል ካልክ ዴይ ናይት ኖ ስለ ዲፖርቴሽን አሜሪካን ሀገር የሚኖሩ ማለት ነው እንደናያና ወይኔ አንተ ሜቢ ወይ ኒውስ አይሰሙ ምናምን እንጂ ኢሚግሬሽን ሲስተሙን ቀይሮ እንደሆነ አንዶክመንትድ ፒፕል ማለት በቦርደር የመጡ ሰዎች ኢንተርቪው ሲደረጉ እንደሚባረሩ አያውቁም ማለት ነው። ኖ አይ ሚን አታውቁም ግን እዛ ካላችሁ መቼ 100 ሰው እዚህ አሜሪካ የሚኖር ነው። ይሄንን የማታውቁ ከሆነ ዩር ናት ኢሚግራንት ማለት ነው። እዛ ጋር ማለት የኢሚግሬሽን ሲስተም ቶታሊ ተቀይሯል። ነቲንግ ቱ ዱ ባይ ዘ ዌይ ወለ ከዚህ በፊት ሻፕሊፍቲንግ አድርገ ግሪን ካርድ ሆልደር ሻፕሊፍቲንግ ዲፖርት አያስደርግም። አሁን ግን ሃይ ነው ግሪን ካርድ ሆልደር ሲቲዝን ማለት ነው። በፊትና አሁን የሲቲዝን ወንጀል ሰርተ ማለት ፈለኒ ዝም ብሎ ማይነር የሆኑ ነገሮች አድርጋ ወረቀትህ ጋር ምንም የሚሄድበት ነገር የለም። አሁን ግን እንደዛ አይደለም። ሶ ለምንድን ነው ይሄ ሪፖርት አሁን ለምሳሌ ህወሓት ሰፖርተሮች ሪፖርት አረጉት እንባል ዛሬ ሪፖርት ቢያደርጉት የዛሬ 3 አመት 2 አመት ኢንተርቪው ላይ ስትመጣ ነው የሚሆነው እንጂ ወይ አመት እንጂ እነሱ እኔ ሪፖርት ስላደረኩ አይደለም የምትሄደው። እኔ ሪፖርት ኢንተርቪው ሂዝናት ኢንተርቪው የሚደረገው ሰው እኮ ኢሚግሬሽን ቀጠሮ ተሰጥቶ ነው ኢንተርቪው የምትደረገው። ኖ የኛዎቹ ባልቲሞር ነው ኢንተርቪው የተደረገው። የኛዎቹ ደንቆሮ ናቸው ፍራ ሶ ቤዚክሊ አንድ ፕሮፌሰር ቶልኛ ምናምን ሳይሆን ኢትዮጵያዊ ማለት እንደ አይነት ነገር አያውቅም። ኖ ለፖለቲካው ይጠቅመኛል ያለ ሰው ኦኬ ለፖለቲካው ሊጠቀመው ይችላል እኮ which I careless I mean ለፖለቲካው ጠቅሞት የሚያነሳው ነገር ላይ ብዙ እንትን አለም። በእኛዎቹ በኩል ግን የኛዎቹ ድንቁርና የመጀመሪያ ነገር ሪፖርት አድርጋቸዋል ባልተባለበት ነው አይደል? ሪፖርት እንግዲህ ፕሮፌሰሩ የፕሮፌሰር ጌታቸው ሰርክል ላይ ያሉ ሰዎች ናቸው አይደል? ከገዱ ጋር የሚወያዩት ማለት ይሄ ልጅ ከገዱ አንፃር ኃጢአት ፈጽሞ አይደለም ከገዱ የከፋ ኃጢአት ኖሮበት አይደለም። ገዱን መድረክ እየሰጠ ያወያዩታል አይደል? ቴንክ ዩ ገብቻለሁ አይደል? በዛኛው ሳይድም ከአወል ሰይድ ጋር የተለጠፈው ክሊክም
ካወል ሰይድ ከፋት ያትፈጽሙ አይደለም ይሄ ልጅ ሶ እንደ ክሌም አድርጎ መጥቶ ሴሌብሬሽኑ ምናምን ጀስት አነሰሰሪ ነው ማለት እዚሁ ሴሌብሬሽን ውስጥ ያለው አካል ነገ ጀነራል አበባው መጥቶ አሳይለም ቢጠይቅ አሜሪካ ላይ ነገ ባጫ ደበሌ መጥቶ አሳይለም ቢጠይቅ ማናቸውንም ይጠቁም አይደለም ሶ ይሄ መቀንጨሩ ያለ ስለሆነ ብዙ እንትን አይደለም ግን ያው ልጁ የራሱ ጉዳይ ነበረው አንፎርቹኔትሊ ሳካም ከዛ አለፈ ግን ስታሊን አምኗል ይላሉ ያሉት ምንም አምኖ ሳይሆን ምን መሰለሽ ያለው ጥያቄ ልጠይቅ እነ ስታሊን እንዲማረክ ከቻሉ ህግደፍ በሰዓቱ ከማንም ከኢትዮጵያን በላይ ማለት ነው እነ ጓልሳህል ከማህፀናቸው ምናምን ላይቭ ላይ ብዙ ነገር ይናገራሉ ህግደፉ ለነሱ ለምን ሪፖርት ማድረግ አልቻሉም ማለት ነው አይሰራም ማለት ነው አረፍራ ምንም እኮ አልኩሽ እኮ አንዱ ምንድነው ያው አይ ቲንክ ሳም ሶርት ኦፍ ያው እንትንም አለው እዚህ ጉዳይ ላይ ምንድነው ይሄ እንትን ያደርጋል ይጋጫል እርስ በርሱ ማለት ወጥቶ ፋኖ በዚህ ገባ ፋኖ በዚህ ወጣ ብሎ የድል ዜና ሲያሰማ ነው የሚውለው አይደል ስታሊን አሁን አንተ ሎጂካሊ ሆንክ ሰው ነህ ይቅርታ በጣም ይቅርታ ግን እንትና ዳንኤል ክብረት ያለውን ነገር ታዲያ ይሄ እኮ ሰፖርት ያደርገው አሁን የዲያስፖራውን ድድብና ያሳየ ስለ ሀገሩ ጉዳይ መልክ አይ ቲንክ እንትን ማድረግ ነው ትራያንግል ነገሩን ትክክል እኮ ነው ዳንኤል ክብረት የሚለው ነገር ወደዚህ ጥያቄ እመጣልሃለሁ ግን በልጁ ጉዳይ ፍራ ማለት አንዳ እንግዲህ በቃ ዘጋህ እኮ ከሱ በላይ እነ አወል ሰይድ አሉ እነ ገዱ አንዳርጋቸው አሉ ከሌሎቹ ጋር ከሃይ ራንኮቹ የዚህ እንትኑ ራሱ ዋና ተጠያቂዎች ሰዎች አካል እያሉ ማንንም ተከታዮች ፋሎወሮችን እየተከተልክ አስያዝኩ ማለት this is bullshit ማለት ይሄ ቅሽምናም ነው ፍራ ስታሊን አከሌም ማረጉም ነው ቅሽምና ነው ማለት ትራያንግል ማለት ለስታሊን አብሮት አስመራ ላይ መኪና ይዞ ሸንሸራሽረው ከነበረው አወል ሰይድ በላይ ይሄ ልጅ ጥፋተኛ ሆኖ አይደለም በነገራችን ላይ በይሄ ልጅ በቃ ምንም በሆነ ጥላቻው ግን ለዚህኛው ወገን ይብሳል ማለት አይደለም ታዲያ አርገውት ኖ አርገውትም አይደለም ተደርጎም አይደለም ነገሩን ክሌም ለማድረግ ነው አንፎርቹኔትሊ ፖለቲካችን ከመበሻሸቅና ገመድ መጓተት ስለማይወጣ ነው እንጂ አሁን ባለው እኮ ምንም መሙን ነው ግልጽ ነው ከትራምፕ አድሚኒስትሬሽን በኋላ የኢሚግሬሽን ህጎች ተቀይረዋል ሶ የኢሚግሬሽን ጉዳዮች ማጆሪቲ ኦፍም ፌል ነው የሚያደርጉ ያሉት በቃ ይሄ እኮ ምንም ሳይታለም እየተፈጠረ ግን እኔ አሁን የተረዳሁት ከይባ አይ እስቲ ይሄን ንካውና አለፍ በዚህ ምክንያት ስለሆነ እኔ ስለነካውትም ነው ያነሳውና አሁን የሚባለው አደርገውት የልባቸውን አድርሰው ሴሌብሬት አድርገው አሁን ደግሞ የጽምዶን ጥቅም ለማግኘት ትሬስ እንትን ፔደል ባክ እያደረጉ ነው የሚለው አይነት ስሜትስ እንዴት ታያለህ ቀጥል እስቲ ምን ማድረግ ሶሪያ ነው ዞኖ ታርጌ ነበር አደርገውት የልባቸውን አድርገው ዲፖርት አስደረገው ከዛ ተመልሰው ደግሞ የጽምዶ ጥቅም መሬት ላይ ላለው ለሚሊተሪ ጥቅሙ እንዳያፋርስባቸው ደግሞ ወደኋላ ዋክባክ እያደረጉት ነው ላይ ገብቷል አርገህ ሴሌብሬት አርገህ ከዛ ደግሞ የማባበል ስራ ነው አሁን አንተ ብትለው አይነት አልተደረገም ስተት ነው ድድብና ነው አሁን ይሄን ክርክር ማድረግ ያለብን አያና መሬት ላይ የሚታይ አለ ብለው በሁለቱም ሳይድ ኮንፊርሜሽን ሲመጣልህ ነው ሚሊተሪ አሊያንስ እንዳለ ማለት በይሆናል ዋና አረጋው ጥሩ ነው ይሄንን ውይይት ያው በይሆናል ስለማይሆን ማለት ነው አንተ ያለ ኢንተለጀንስ አፋብንና ቲፒኤልኤፍ አብረው እየሰሩ እንዳልሆነ ነው ለምን የኔን ኢንተለጀንስ ሼር አረጋለሁ ሁለቱም አካላት ወጥቶ አድሚት ካላረጉት ሰርቷል የሚለውን ነገር ጎትቶ ማምጣቱ ይሆናል ነገር አይሆንም ማለት በዋቲፍ ነው ማለት አይ እንደዛ ከሆነ እኔም ሼር አላረግም አንተም ሼር አታርገኝ ወርሲ አብዶራ ምክንያቱም አይ ሚን እንግዲህ ያው የቴሌኮሙኒኬሽኑም የምኑም ስትራክቸሩ ሁሉ በእጁ ያለው መንግስት ነው አይደለ አብሮ እየሰሩ ከሆነ ይዞ መጥቶ ፕሩፍ ማድረግ ነው አብሮ እየሰሩ ነው ብሎ ያባሉነበት ግን በይሆናል መከራከሩ አይ ቲንክ ጉንጫ አልፋ ነው አብሮ ሊሰሩ የሚችሉባቸው ግራውንዶች አሉ ይዛሬ ላይ ካለን ብዙ አከራካሪ ነገሮች አሉ እነዛን ሁሉ ነገሮች ሪዞልቭ ሳይያደርጉ አብሮ ሊሰሩ የሚችሉባቸው ግራውንዶች የሉም ሶ አረ የፋኖ የኢንተለጀንስ ኃላፊው የወታደራዊ አመራሩ ከመንግስት ጋር ተደራድረው ሲገቡ እኮ የገቡበት ምክንያት አድርገው የገቡት ይሄንን ነውና ምን ከዚህ በላይ ኢንተለጀንስ ምንድነው የምትፈልገው ያ ማለት አንድ ነገር አያና የኢትዮጵያ ፖለቲካ ምን ቤዚክሊ ምን አይነት መሰለ በጣም ይሄ በጣም ሜስ የሆኑ ካፕሎች ገጥመው ያውቃሉ ልክ ከተጣሉ በኋላ እንደ እሱ ማለት እኮ እሱ እንደዚህ አይነት ሰው እሱ እንደዚህ አይነት ሰው እሷ እንደዚህ አይነት ሰው ብላ መከራህን የሚያበላህ ሰዎች አሉ አይደል የኢትዮጵያ ፖለቲካ እንደዚህ አላውቅም ግን የኢትዮጵያ ፖለቲካ ቤዚክሊ ያ ነው ቢሰገር ወደ ጋር ነው እንገባ አይ ነው ፖለቲካችን እሱ ስለሆነ ነው ግን ማለት ኬቢ አሁን እኔ ጽምዶን አልደግፍም እንደምታውቀው ጽምዶ ማለት እኛ እንደ ኢትዮጵያን ተደራይተን እንደ ኢትዮጵያ ከላይ እስከ ታች ከሰሜን እስከ ደቡብ ከምዕራብ እስከ ኤቭሪዌር ያለ ነው
በናሬሽን አስተካክለን ፖሊሲያችንን ፊውቸራችንን አስተካክለን ጠንካራ የሆነ ድርጅት እንድንፈጥር ፈልጋለሁ። ጽምዶ ግን ሌላ ክራይሲስ ያመጣል ብዬ ነው የማስበው። ሲቪል ዋር ውስጥ ያስገባናል፣ አገራችንንም ሊያሳጣን ይችላል። እና እንደዚህ ግን ይሄን ስለ ጽምዶ አይደለም። አንዳንድ ነገር ሪያሊቲ ማለት ፖለቲካ አይኖ በውሸት ነው ብዙ ነገር የሚሰራው። ግን ይሄ አሁን የተፈለገው ለምንድን ነው? ሰለሞን ሪፖርት አድርገውት ሊሆኑ ይችላሉ። ሰምተጋሩ ምንም ኖርማል ብልጽግና ሪፖርት ላይ አድርገው ማንም ተጣልቶ የሆነ ይደረጋል። ግን ቶትሊ አሁን ያለውን የኢሚግሬሽን እንትን ለምንድን ነው ከእንትን ማስገባት ማትፈልጉት? ለምንድን ነው ኤቭሪቲንግ ፖለቲሳይዝድ እያደረጋችሁ ማህበረሰባችንን የምታምሱን? በዛ ላይ እዝነት እውነት አይደለ ጥሩ ነገር ለምንድን ነው ውሸት ላይ በጣም የምታተኩሩት ኢትዮጵያኖች? ለምንድን ነው ማለት አሁን አንድ ነገር እኔ ሪፖርት አድርገውት ነው የሚለውን ማረጋገጫ አሁን ሰለብሬት ማድረጋቸው ነው